የእውነተኛ ነቢያትና የሐሰተኛ ነቢያት መስመሩ መታወቅ አለበት ያስባል ሲጀመር እውነተኛ ነቢያት አይሳሳቱም የሚል እኔ መልእክት የለኝም በብዙ ጉዳዮች ይሳሳቱ ይችላሉ ነገር ግን ቀደም ሲነሱ እንደነበረውና በብዙ እንደምናውቃቸው ጨካኞች አይደሉም ርህራሄ የሌላቸው አይደሉም ስለዚህ ምናልባት በኋላ ላይ የሚነሳ ይመስለኛል ለምሳሌ የሐዋርያት ሥራ ምዕራፍ 16 ቁጥር 16 ላይ ያለችውን ያቺን ሴት በየትኛው የሥነ መለኮት አስተምሮ ነው የምትመዝናት በጣም ከባድ ነው ሐዋርያቱን እየተከተለች የሉን መንገድ የሚያሳያችሁ የእግዚአብሔር ባሪያዎች ናቸው ያለች ተናገር ነበር ጳውሎስም አያሌ ቀናት ይላል አያሌ ቀናት እንግዲህ ስንት ወር እንደሆነም ስንት ሳምንት እንደሆነም የታወቀ የተገለጠ ነገር ስለሌለ ግን ሊለየው እስከሚያቅተው ድረስ ተቸግሮ እንደነበር መጽሐፍ ይናገራል ምን ነበር ግን ሴትዮቱ ውስጥ የነበረው መንፈስ የሟርተኝነት መንፈስ ነበረባት ይላል የሟርተኝነት መንፈስ ይዛ ግን የምትናገረው የነበረው ነገር በምንም አይነት መለኪያ ማለት እግዚአብሔር ካልገለጠ ቀደም እንደተባለው የሚለዩ ሰዎች ከሌሉ ፖዚቲቭ የሚመስል የሚያንጽ የሚመስል ነገር ነበር የምትናገረው ተመሳሳይ በሆነ መልኩ የሐዋርያት ሥራ ምዕራፍ 8 ላይ ሄዳችሁ ስትመለከቱ በኢየሩሳሌም በነበረው ቤተክርስቲያን ላይ የመጣው ስደት የነበሩትን ወገኖች በትኗቸው እንደነበር እነ ፊልጶስ ወደ ሰማሪያ ወርደው ክርስቶስ እንደሰበኩላቸው ይናገርና ፊልጶስ እስከሚመጣ የሚፈልገው ነገር ጠንቋይ ሆኖ ይያለ ህዝቡ ግን ጠንቋይ ነው ብሎ አልነበረም የተረዳው ታላቁ የእግዚአብሔር ኃይል ይሄ ነው ብለው ከታናሹ እስከ ታላቁ ይገዙለት ነበር ይላል ይሄ ነገር የቆመው ሐዋርያቱ ሲመጡ ነው ሐዋርያቱ እንኳን መተው አፈርልሶ ሊነሳ ሲሞክር ታያዋል እነ ጴጥሮስን እጅ መጫን ጀምረው መጸለይ ሲጀምሩ ሰዎች በኃይል ሲሞሉ ገንዘብ አውጥቶ ዲሲቭ ሊያረጋቸው ሲሞክር ታያላችሁ እዛ ክፍል ላይ ቀደም አንዲ መጽሐፍ ቅዱስ ክፍል ተዝብሎኝ ላነበው ነበር ሐዋርያው ጳውሎስም አንደኛ ቆሮንቶስ ምዕራፍ 11 ላይ የሚያነሳው ሐሳብ አለ ቁጥር 12 ጀምሮ ነገር ግን በዚያ በሚመኩበት እንደኛ ሊሆኑ ሊገኙ ምክንያት ከሚፈልጉት ምክንያት ቆርጥ ዘንድ አሁን የማደርገውን እነዚያን ደሞ አደርጋለሁ እንደነዚህ ያሉ ሰዎች የክርስቶስ ሐዋርያት እንዲመስሉ ራሳቸውን እየለወጡ ወንጀለኞች ሐዋርያትና ተንኮለኞች ሰራተኞች ናቸው ይህ ድንቅ አይደለም ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና እንግዲህ አገልጋዮቹ ደግሞ የጽድቅ አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም ፍጻሜያቸው እንደ ስራቸው ነው ይላል አንደኛ ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 12 ጀምሮ ነው ያነበብኩትና በኋላ ላይ የምንነካው ርዕሰ ጉዳይ ይመስለኛል የወንጌላውያን አብያተ ክርስቲያናት እንግዲህ አሁን ያለውን ከረንት ላይ ያለውን ስታቲስቲክ አላውቅም የህዝቡን ብዛት ወደ 20 ሚሊዮን የደረሰ ይመስለኛል ያንንም ያክል ትልቅ ተቋም ከዛም በላይ ይመስለኛል ስታንዳርድ የሚባል ነገር ሊያወጣ ይገባል ብዬ አስባለሁ ልክ ቱምቢ የሚባል ነገር መኖር አለበት ይሄ ማለት ወንጌላውያን አብያተ ክርስቲያናት ውስጥ አባል ያልሆኑና የዛ አካል ደጋፊ ያልሆኑ ሁሉ ሐሰተኞች ናቸው የሚል መልእክት እኔ የለኝም ነገር ግን የትኛውም አገልጋይ በዚህ እውነት ለመመዘን አንድ የገጠመኝ ልንገራችሁና አንዲት እናት ሊያውም እንግዲህ ቀደም ሲነገር ነበር ከመሰረታዊ አስተምሮ ጀምሮ ስራ መሰራት አለበት የሚባለው ነገር ህዝቡን ዲሳይፕል የማድረጉ ደቀ መዝሙር የማድረጉ ጉዳይ ሊታሰብበት የተገባ አንገብጋቢ ጉዳይ ነው በመድሪቱ ባለው እንቅስቃሴ ማለት ነው ምንድነው የገጠመኝ እቺ በዚህ ጉዳይ ተጠቂ የሆነችው የተጎዳችው እህት በቤተክርስቲያን ሊደርሺፕ ውስጥ ያለች ሴት ናት ረጅም ጊዜ ከ30 ዓመት በላይ ያገለገለች እና አንዲት ሴት ሄዳ ነው የነገረቻት ዛሬ ለሊት አንቺና ባለሽ መካከል ገብቼ እንዳድር የሰማሁት ድምጽ አለና መካከላችሁ ማደር ፈልጋለሁ አለችና ከዛ በኋላ ነው መልእክቱ ምነግርሽ አለቻት የቺ ሴት ምን በቃ የሆነ ነገር ሊፈጠር ነው ብላ የሆነም ቀጠሮ ስለነበረ እንደውላ ሲሪየስ የሆነ መልእክት ስለመጣ ልመጣ አልችልም አለችኝ ምንድነው መልእክቱ አልኳት አረ በጣም ከመልእክቱ በኋላ ነው ምነግርህ አለችኝ እና ስልኩን ዘጋው ግን እንዲሁ ጌታ ገልጦልኝ ራእይ ቢጤም ታይቶኝ ሳይሆን ነገሩ ልቤ ላይ ከበደና ደግሜ ደወልኩ ምንድነው ስላት ነገረችኝ ይሄንን ነገር መርምሪ በርብሪ ጠርጥሪ አይደለም ልሽ ፖሊስ ጠርጠሽ አባሪያት የቺን ሴት ማባራራብሽ አልኳት ኖ ትንቢትን አትናቁ ነው የሚለው ሲነጋ ነው የምለየው አለች የሚገርመው ነገር ግን ሲነጋ ባሏን አላገኘችው የመጣችው ሴት አብራቸው የተኛችው ሰውየውም እንዳደረገችው አላወቀም እንግዲህ ምን እንደተፈጠረ
መገመት ይቻላል። ይሄን ያክል ዘርዝሬ በሚዲያ ማውራት አይተበቅብኝም። ይዛው ነው ሄደችው። በኋላ ንብረት ክፍያ ላይ ነው እንግዲህ ይሄ ነገሮች የወጣው መሆኑን በትክክል ተከታትለን ስለደረስንበት ይሄ ከብዙዎቹ ነገር በነገራችን ላይ ይሄ ነገር የሚያመጣው ለውጥ የለም የሚል መልእክት ባይኖረኝም ከችግሩ ግዝፈት አንፃር ተራራን በዶማ እንደመቆፈር ነው የፕሮግራም። ስለዚህ ለብዙዎች በዚህ ጉዳይ ላይ እንደተረባረቡ አውቃለሁ። ከነቢያት አገልግሎት አቅጣጫ፣ ከአስተማሪዎች አቅጣጫ፣ ከፓስተሮች አቅጣጫ። ነገር ግን አሁን ለግለሰቦች የሚተው ጉዳይ ሳይሆን ኃላፊነት እንደተጣለባቸውና የትውልድን አደራ እንደተቀበሉ ሰዎች በተለይ የዚህን እውነት ለማስጠበቅ ከእግዚአብሔር ዘንድ ጥሪ እንዳላቸው ሰዎች ያላሰለሱ እርምጃዎችን በጣም ተደጋግሞ መሰራት ያለባቸው ይመስለኛል። በዚሁ አጋጣሚ ለእውነተኛ አገልጋዮችና ለወንጌላውያን አብያተ ክርስቲያናት ይህንን ጥሪ ማድረግ እፈልጋለሁ። እንደምትጋሩ ተስፋ አረጋለሁ ከዚህ ሐሳብ ጋር ማለት ነው። ምክንያቱም በግላችን የተጻፉ መጽሐፎች አሉ። ከዚህ በፊት በዚህ ዙሪያ የተጻፈ አንድ መጽሐፍ ከእህቴ እንግዳ ጋር የሰራናቸው ነገሮች አሉ። እንደው እንትን የሚያስብል ነበር። ይሄ ሟርት የሚመስል ነበር። ከአራት ከአምስት ዓመት በፊት የተነገሩ ነገሮች የቤተ ክርስቲያን በአንዳንድ ነገሮች ላይ ሲሪየስ የሆነ እርምጃ ካልወሰደች ሊመጣ ያለውን መዘበራረቅ በተወራበት ሰዓት ሟርት ነበር የሚመስለው። ነገር ግን አልነበረም። ስለዚህ አሁንም እነኚህን ነገሮች በዚህም መድረክ ላይ በደንብ አድምጠን ማንሳት ያለብን ይመስለኛል። ይህን ስል የሚጠቅሙ እውነተኛ አገልጋዮች የሉም ማለት አይደለም። ያለ ነቢያት አገልግሎት ቤተ ክርስቲያን አይነ ስውር ናት ወይም ማየት የተሳነው ነው የምትሆነው። የነቢያት አገልግሎት ወሳኝ ነው፣ የተሰጠም ነው። ነገር ግን እውነተኞቹን ከሐሰተኞቹን መለየት የሚቻልበት፣ ከእውነተኛ ጎራም የተቀላቀሉ ውሸተኞችን መለየት የሚቻልበት መስመር መሰራት አለበት ብዬ አስባለሁ።